ሰላም ጤና ይስጥልኝ እንደምን አላችሁ ቤቴ ላሳያችሁ እስኪ ጋይስ ነው ገባ በሉ ቶኪዮ ትባላለች መጀመሪያ ቶኪዮን ላስተዋውቃችሁ በጣም ነው የምወዳት እንግዲህ ልጄ ነች የጃኒም ልጇ ነች ማለት ነው ማሺ ቶኪዮዬ እንዴት ነሽልኝ ደህና ነሽ ወይ እንግዲህ ከአራት ዓመት በፊት ማለት ነው እንደዚህ አይነት ውሻ በጣም ፈልግ ነበረ እና አሁን አግኝቼዋለሁ ማለት ነው manifestation real time my brother I'm going to teach you how to do it too so መጀመሪያ ማሳየት የምፈልገው እንግዲህ መግቢያውን ነው ከዚህ ቤት የተመቸኝ ምንድን እንደሆነ ላሳያችሁ ከዚህ ቤት የተመቸኝ እንግዲህ ይሄ መብራት ነው I'm show you hold on አያችሁት ይሄ የውስጥ መብራት አያችሁት በዚህ ውስጥ የሚበራ አለ በጣም ተመችቶኛል ይሄኛው ደግሞ እንደምትመለከቱት የሚገርም ኢፖክሲ ነው ደስ የሚል ማለት ነው ከዛ ደግሞ የጫማ እንትን አለ እዚህ እንደዚህ አድርገህ የምትገለብጠው ማለት ነው እቺኛዋ እንግዲህ እንትን ነች ስቶሬጅ ሩም እና ቆሻሻ የሚቀመጥበት ቦታ ነው ማለት ነው ደስ የሚል ቦታ ነው ንጽህናውን የጠበቀ ከዛ በኋላ አትክልት ተወዳለው በጣም እኔ ማዘር ደግሞ አትክልት ተወዳለች እቺኛዋ አበላሻናት ማዘር ተወዳለች ግዢልኝ ያልኳትና ገዛች እዚህ ጋር መጣ ዴኮሬት አደረገችልኝ ይሄ የምትመለከቱት ሊቪንግ ሩም ነው ጋይስ እንዴት አያችሁት ሊቪንግ ሩማችን ታምረኛ አይደለ የታባቱ እኔ በጣም ነው የምወደው ለምን ብትሉኝ ከለሩ በጣም ከለሩ ማለት ነው ተፈጥሮን ያሳያል which is መንፈስህን ያድስልሃል ግሪን የሆነ ከለር ነው ያለው even ሶፋውም ግሪን ነው እንደምትመለከቱት ወጣት ስለሆንኩኝ ትንሽ እንትን አድርገናል ተዘጋጅቼ አልጠበቅኳቸውም it's okay ኪችኑ ደግሞ ነው ላሳያችሁ የሚገርም ኪችን አለው ከዚህ ሆናችሁ ማየት ይችላልችሁ መብራት ለምን አይበራም ነበር መብራት እኮ ብናበራ ጸዴ ነበር ያው እንደምትመለከቱት ያ አሁን እንግዲህ ሙሉ መብራት በርተዋል እንደምትመለከቱት ኪችናችን ደግሞ ያምራል እሱም ግሪን ከለር ነው ያለው ደስ ይላል በጣም አخبرت ደግሞ እዛ ጋር አለች ቪዲዮ ያያየች ነው ኑ ላሳያችሁ ቶኪዮ ምን እየበላሽ ነው ነይ ምን እንደበላሽ እስኪ ውይ ቺፕስ ነው I'm sorry ወድሻለሁ እሺ አخبرت ደግሞ ሰላም ቢያችሁ አይ ቢያችሁ አይ ይሄ ያያየች ነው አخبرትዬ በጣም ነው የምትወዳቸው እነዚህ ልጆች ማለት ነው ሶ ኑ ላሳያችሁ እስኪ እንትኔ የታናሽ ወንድሜ አልጋ ላሳያችሁ የታናሽ ወንድሜ አልጋ እንግዲህ በጣም ነው የሚያምረው እንደምትመለከቱት ደስ ይላል ክላሲክ እዚህ ጋር አሁን እንትን እገጥማለሁ ብሏል ወንድሜ እዚች ጋር የሆነ ቲቪ ነገር ይገጥምና ከዛ የሚገርም የሆነ ቁጭ ብለው ጌም የሚጫወቱበት ምናምን ያው የራሳችን ቲቪ አለን ባይዘው የሊቪንግ ሩም እምወደው ቲቪ ደስ የሚል ስፋት ያለው ከነ PS5 PS5 ሄይ ሞባይል ቴንክ ዩ ሶ ማች እነሱ ናቸው የሰጡኝ ጊፍት ማለት ነው አመሰግናለሁ እላቸዋለሁ ጌሞች ምን አሉኝ ግራንድ ቴፍት አውቶ አለኝ ስፓይደርማን አለኝ ከሄይ ሞባይል ነው ሁሉ UFC አለኝ ከዛ ደግሞ FIFA አለኝ ከዛ ደግሞ ኮል ኦፍ ዲዩቲ ኦልራይት ሁሉም አለ ማለት ነው እዚህ ጋር እንደምትመለከቱት ፎቶዎቼ ናቸው ማርያምዬ ያላንቺ እዚህ ደረጃ አልደርስም እንደምትመለከቱት እንግዲህ ዋንጫዎቼ ላሳያችሁ ዋንጫዎቼ እንደምትመለከቱት ቲክቶከር ኦፍ ዘ ይር I have best motivational speaker best lifestyle ከዛ ደግሞ አንዷ ዋንጫ ጠፍታብኛለች which is I think G power ነች መሰለኝ ከዛ ደግሞ ይህ አለ ሌላ ዋንጫ የወንድማችን ማለት ነው ዋቢ አዋርድስ ናቲ ጥጥዬ ከዛ ደግሞ የመስከረም ወር የቀን ልቦች ተጽኖ ፈጣሪ ተብዬ ተሸልም ያለው ይሄ ደግሞ ስጦታ ነው ከሰው ስጦታ ነው ማለት ነው በኢፖክሲ የተሰራ ያኛውም ላሳያችሁ ስዕል የልጅ አርት ስጦታ ነው ይሄኛውም የሚገርም ስጦታ ነው ይሄኛው ደግሞ የሚገርም ተአምረኛ ክር ወንድም አለም የሰራው አንተ ራስህ ታውቀዋለህ 15 ቀናት ነው የፈጀበት ይሄ ለመስራት ማለት ነው አመሰግናለሁ እውነትም ነው የምላችሁ ቲክቶክ አካውንቱ ፈልጋችሁ ሜንሽን አድርጉልኝ እዚህ ኮሜንት ላይ ማለት ነው እሺ እየተሻለኝ ነው መሳል ቀንሻለሁ በጣም እሺ አሁን ማሳያችሁ ደግሞ የታናሽ ወንድሜ ሽንት ቤት ነው ይሄኛው እንደምታዩት የገስት እንትን መታጠቢያ ነው እጅ መታጠቢያ ማሞቂያ ያለው ታበራዋል ታጠፋል ደግሞ ይበራል ይጠፋል ማለት ነው በጣም ደስ የሚለው ይሄ ሲጠፋ ያምራል በጣም ኤኒዌይስ እናብረው ይሄኛው ከዛ ደግሞ እዚህ ጋር ትመጣለ ደግሞ የታናሽ ወንድሜ ሽንት ቤት ይሄ ይመስላል እንደምትመለከቱት ትንሽ ዝርክርክ ብለናል ዛሬ ሻወር ደግሞ እዚህ ይመስላል ደስ አይልም በጣም ደስ የሚለው ያ ኦኬ ሶ ከዚህ እንውጣ የኔ ቤድሩም ላሳያችሁ የኔ ቤድሩም ክላሲክ ነው ደስ ይላል በጣም ያን ያህል የሚከብድ አይደለም እንደምትመለከቱት ሲምፕል ክላሲክ የሆነ አልጋ ከልቅ ፈርኒቸር ቴንክ ዩ ሶ ማች አልጋ ሰራራቸው ተአምረኛ ነው የሆነ ፍሎት ነው የሚያደርግ የሚመስለው ከታችም እንትን ያለው አይመስልም
ማብራት ከፈለኩኝ እንግዲህ እንደዚህ ነው ማበራው which is መብራት አጥፍቼ ማታ ዘፈኔ ከፍቼ ማርያምን በቃ የሚገርም ሞመንት ነው ማሳለፈው ላሳያችሁ እንዴት አባቱ እንደሚያምር ከዛ ይሄኛው ደግሞ ስካን ስታደርገው ይበራል እንደዚህ ያምራል በጣም በስመ አብ ወመንፈስ ቅዱስ ሙሳጥኔ የሌለ ነው ቆሸሽ ታውቃላችሁ ሱፎች ያሉ እዚህ ምናምን ኤኒዌይስ ከዚህ ሆነ ስታየው ማለት ነው እዛ ጋር ሆነና ፒዬ እናሳያቸው እዛ ጋር ቁጭ በል ትንሽ መተጣጠፍ አለበት እንጂ ይሄ ነገ ገብታ ታጥፈዋለች በደንብ አድርጋ ነዕማዬ ኤኒዌይስ ይሄ እንደዚህ መሰለህ አንተ እንዴት አባቱን ያቆሸሽኩት በእናትህ ቤት ኤኒዌይስ እዚህ ቤት አድሬ አላውቅም ባይዘው አሁን ሆቴል ምናምን ነው የሄድኩኝ ምናምን ቢካዝ ስራ ምናምን ስላለን ቪዲዮ ለመስራት አንዳንድ ቀን ነው የመጣው ማድረው ኤኒዌይስ ይህ ይመስላችኋል ያልጋው ደግሞ አሳይታችኋል አይደለ ልክ ፈርኒቸር እነሱ ናቸው የሰሩት እንግዲህ አሳምረው ቴንክ ዩ ሶ ማች ልክ ፈርኒቸር እንደዚህ ታረግና ከዛ መብራት ቆይ ደስ አይልም ግን አሳያችሁት ግን አፒ በደንብ አልጋውን በቃ ደስ ይላል በቃ አቤት እሺ ከዛ በኋላ እንግዲህ ወንድማችሁ እዚህ ጋር ቆሜ ነው እንግዲህ ስታይል ማድረገው ራሴ አቤት እንዴት እንደምታምሩ ነው አምለዋለሁ ራሴ ማለት ነው ከዛ በኋላ የኔ ዋሽሩም አለ ሽንት ቤቷ በጣም ነው የምታምረው ከዚህ ሁሉ ሞዳ ሽንት ቤቷ ነች እዚህ ጋር ለሻወር ምናምን እዚህ ጋር ደግሞ ነው ተፈጥሮ ያለበት እንትን አለ የፎጣ መስቀያ ምናምን እዚህ ጋር ማለት ነው እሺ ከዚህ ሁሉ የምወደው አንድ ነገር ላሳያችሁ ናፒ ወጣ እናሳያችሁ እስኪ እናት በስመ አብ ወመንፈስ ቅዱስ አምላክ አሜን በስመ አብ ቪው ማለት በስመ አብ እዚህ ጋር ነው ቁጭ ምለው ነው መብራት ለብራላችሁ እንትኑ እንዴት አባቱ እንደሚያምር ያዩታል አሳያችሁ እስኪ እዚህ ጋር ነው በቃ ቁጭ ምለው ነው እዚህ ጋር ቁጭ ብዬ ማለት ነው አስባለሁ ማታ ምናምን እና ኤኒዌይስ የሆነ ምክር ልሰጣችሁ ፈልጋለሁ ባይ ዘ ወይ ሙስኪል ልምከራችሁ ቀረብ በሉ ባይ ዘ ወይ ማለት ነው እንገራችሁ እኔ የነበርኩበት ቤት ከዚህ በፊት ታውቁታላችሁ ካናዳ ውስጥ ላይክ እናንተም ሰርች አድርጋችሁ እንድታገኙ ፈልጋለሁ ዩቲዩብ ላይ ተቸግሬያለሁ ምናምን ብዬ የሆነ ጊዜ እንደም ሳስገባ እና እንድታውቁት ምንም ጊዜ እንትን ነው ላይ አላፊ ነው በቃ ሁሉም ጊዜ አላፊ ነው ማለት ምንም ጊዜ አልኩ ሁሉም ጊዜ አላፊ ነው አያችሁ በእግዚአብሔር ከተማመናችሁ ማለት ነው ሁሉም የተመኛችሁት ምኞት እውን መሆኑ አይቀርም አንዳንዴ ውስጥክ ላይ ማለት ነው የሆነ ሽኩታ አለች የሆነ ያልፍልሃል አይዞ አንተ ለትልቅ ነገር ነው በቃ የታሰብከው እዚህ ደረጃ ትደርሳለህ ምናምን እያለች ቀስ እያለች ሹክ ትልልሃለች እሷ ሽኩታ እያደገች ትመጣና እውነታ ትሆናለች ባይ ዘ ወይ ስለዚህ ሁላችሁም ማወቅ ያለባችሁ ያቺ ሽኩታ እንዳትጠራጠሯት ያቺ ውስጣችሁ ላይ ሆና ችግር የለውም ይህ ያልፋል አንድ ቀን ይመጣል ያ የምትፈልገው ተአምር ሁሉ ብን ብሎ ወደፊትህ ይመጣል የምትልህ ሽኩታ እሷን አትናቃት እሷን ማመን ጀምር ብዙዎቻችን እሷን ድምጽ አናምናትም የትኛው ድምጽ ነው የምናምነው አያልፍልህም ትሞታለህ አለቀልህ ምናምን የሚለው ድምጽ ማለት ነው ያ ድምጽ ውሸት ነው ሰይጣን ነው እንግዲህ ሰይጣን እንድንሞት ይፈልጋል ህይወታችን እንድንቋጭ ይፈልጋል ለምን because ያቀዋል ትልቅ ደረጃ ላይ ከደረስን ስንት ሰዎች ማዳን እንደምንችል ስንት ሰዎች ሞቲቬት ኢንስፓየር ማድረግ እንደምንችል ያቀዋል እኔ ያ ሰይጣን ሊበጥሰኝና ሊሰብረኝ ሞክሯል ግን ደግሞ አልተሰበርኩለትም ቆም ያለው ጠንክሬ ያለው which is ለእናንተ መከታ ሆኛለሁ ጋይስ ለዛ አይደል የምትወዱኝ እኔም እኮ ለዛ ነው የምወዳችሁ because የድሮ ማንነቴ የምታስታውሱኝ ሰዎች በጣም ብዙ ናችሁ ስለዚህ መምከርኔ ውልፍት ኖሮብኝ ሳይሆን በቃ አቀዋለሁ የህይወት ነገር አቀዋለሁ ገባ በቃ ጭንቀት ምናምን ይበዛበታል ትረበሻለህ ምናምን ኢቭን እዚህ ደረጃ ሆኜም አንዳንዴ ማልደሰትበት ጊዜያቶች አሉ ግን በራሴ ግን ኮራለሁ ለምን ቀና ብዬ አሸንፌዋለሁ ሰይጣንን ገባችኋ ፍልሚያው ካይምሮ ጋር ነው ፍልሚያው ከዛች ተስፋ ማስቆረጥ የምትፈልገው ድምጽ ጋር ነው እና ሁሉም ነገር ማለፉ አይቀርም መስተካከሉ አይቀርም ህይወት ማለት ነው አንድ ቀን ይገባኝ ነበር እዚህ ደረጃ ላይ ደርሼ እናንተንም እንደምመክር እናንተንም ይኖር አይደል እዚህ ደረጃ ደርሳላችሁ ምናምን እንደምል ማለት ነው ከ4-5 አመት በፊት በቃ አይኔን ጨፍኜ አያዩ ነበር በቃ የሆነ የሚገርም ቪው ምናምን ላይ ሆኜ እመክራለሁ ምናምን ይያልኩኝ ማለት ነው ስለዚህ ስራችሁ እየሰራችሁ ከሆነ በራሳችሁ ተማመኑና ቀጥሉ እናታቋርጡ በየቀኑ መስራት ይኖርባችኋል ድግግሞሽ ያስፈልጋል ከዛ ህይወታችሁ መቀየሩ አይቀርም እሺ እወዳችኋለሁ እኔ እዚህ ደረጃ የደረስኩት አንደኛ በእግዚአብሔር ነው ማወቅ ያለባችሁ ነገር እግዚአብሔር ባሊዝ ኖሮ እዚህ ደረጃ አልደርስም ነበር አንድ ነገር ማወቅ ያለባችሁ እግዚአብሔር እቺን ዓለም ማለት ነው በስንት ቀናት ነው የጨረሳት በ6 ቀናት ጨርሶ አይደል የ7ኛው ቀን ያረፈው እኛ ደግሞ ማለት ነው ማወቅ ያለባችሁ እግዚአብሔር ኃይሉ አሳልፎ ሰጥቶናል ይህ የሰጠኝ ኃይል ደግሞ ምን ይባላል መሰላችሁ እምነት ይባላል እምነት ኃይላችን ነው ጋይስ እምነት ኃይላችን ነው እምነታችን ተጠቅመን ነው ያ የፈለግነውን ህይወት የምናመጣው እውነቴን ነው የምላችሁ እምነት ካለን እኛ የትም ደረጃ መድረስ እንችላለን ማለት ነው እግዚአብሔርን የትም ደረጃ መድረስ እንችላለን እውነቴን ነው የምላችሁ በደንብ አድርገህ ስታምን ደግሞ ጥቂት ነገር መጠየቅ ታቆማለህ ትልቅ ነገር ነው የምትጠይቀው ትልቅ ነገር ትጠይቃለህ because እቺን ዓለም በ6 ቀን ሰርቶ የጨረሰ አምላክ
እሁድ ላይ ያረፈ አምላክ ማለት ነው። የፈለግነውን ነገር ብንጠይቀው ለምን እምቢ ይለናል? ለምን ፎቅ አንጠይቀውም? ለምን ባለመቶ ፎቅ አንጠይቀውም? እግዚአብሔር ይቀየመናል እንዴ? ሀብታም መሆን ስለፈለግን ብቻ እግዚአብሔር ይቀየመናል? ሀብታም መሆን ጥፋት አይደለም። ገባችኋል? ይህ ማወቅ ይኖርባችኋል። ቢካዝ ሀብታም ለመሆን የተፈጠርነው ሁላችንም በፍቅር ሀብታም እንድንሆን፣ በጤና ሀብታም እንድንሆን፣ በገንዘብ ሀብታም እንድንሆን። ሀብታም ሲባል በገንዘብ ብቻ አታስቡት። ስለዚህ ሁሌም በሄዳችሁበት መንገድ ሀብትን ጠይቁ። ከማን? ከእግዚአብሔር። እንዴት አድርጋችሁ ነው ሀብትን የምትጠይቁት? በማመን። ገባችሁ? እምነት ነው መሰረቱ። እግዚአብሔርን ነው የምላችሁ። እኔ እዚህ ደረጃ ያደረሰኝ እምነቴ ነው፣ ሌላ ነገር አይደለም። ኦፍ ኮርስ ስራ ሰርቻለሁ፣ ግን ከመስራቴ በፊት ማመን ነበረብኝ። ባላምን ኖሮ አይሳካልኝም ብዬ በቀላሉ ተስፋ ቆርጥ ነበረ እንጂ እምነቴ ነው በነዛ ጨለማ ከባባድ የሆኑ ቀናቶች አሻግሮ እዚህ ደረጃ ያደረሰኝ እላችኋለሁ። እወዳችኋለሁ በጣም ተከታተሉኝ። የሚገርም ጊዜ እናሳልፋለን። በጣም ነው የምወዳችሁ። አዶናይ ብርሃን እባላለሁ። እንደገና ደግመን እንተዋወቅ። ቪዲዮዎችን አይታችሁ ማታውቁ ከሆነ ማለት ነው። ኢትዮጵያ ላይ በጣም ትልቅ ደረጃ እደርሳለሁ ብዬ በራሴ የተማመንኩኝ ሰው ነኝ። እግዚአብሔር ነው የጠየቅኩኝ ሰው ነኝ። ወደዛ ዓላማም እየደረስኩ ያለው ሰው ነኝ ማለት ነው። እወዳችኋለሁ። ደህና ሁኑልኝ። ቻው